ጤነኛ አይደለም። አርፈ ተቀመጥ እዛው። ምንም ይሁን አሚር እንዴት ታደርጋለህ እንዴ? መታ ልጅቷን ከምታሳምማት በቃ ልጅቷ ጤነኛ ስትሆን እኔ ራሴ ይዣት እመጣለሁ። እኔና እሷ ሳንጨርስ እሷ አጠገብ ድርሽ እንድትል አልፈልግም። ምንድነው መጨረሱት? ሰላም ውድ ነው የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ያው እንግዲህ አሁን ከሀገር ወጥተናል። ለብዙ ሰዓት ስንጓዝ ውለን አሁን ለሽንት ወርደን ነው። ቤቲም ውስጥ ነች፣ መኪና ውስጥ ነች። ቤቲን ይዣት እንግዲህ ከሀገር ወጥቻለሁ፣ ጠፍቻለሁ። የጠፋሁበትን ምክንያት ቤቲን ለመጠበቅ ነው፣ ቤቲን እንትን ለማድረግ ነው፣ የተሻለ ለማድረግ ነው ነበር ያዝነው። እኛ እያለን ብላ ቢያንስ እናውራ ብላናለች። እኛ ሆቴል ብንይዝ ነው ደስ የሚለን። ባቡሩም እንደምታዩት ይኸውና፣ ባቡሩም የድሮ ባቡር በጣም ደስ ይላል። ብቻ የድሬ ቫይቭ ደስ ይላል። ልብስ ቀየርም ምናምን። ያው ቤቲ ትንሽ ጥሩ ሁኔታ ላይ ስላልሆነች ነው እንትን ያለችው። ጓደኛችንም እየመጣች ነው። ነይ ግቢ። አሚር እንዴት ነሽ? አለክ? ሰላም ነው? እንዴት ነሽ? የኔ ቆንጆ ሰላም ነሽ? ኧረ ተይ አለሽ። አይ ጣፋጭ እንዴ ምን ሆናችሁ ነው? ሰላም አላችሁ? አለሽ? አለሁልህ። እኔ አልሐምዱሊላህ። እንዴት ነው? አለን። ምንድነው እዚህ ጋር ቆማችሁኝ? እኔ እያለሁ እንዴ አስጠበቅኳቸው። በጣም ይቅርታ የኔ ውድ በል አለ። ምን ነው ዝም አልሽ ደግሞ አንቺ ቆንጂት? አይ ትንሽ እና እንዴት ነሽ? አለሁልህ። አለ ለምን ጠረ እኛ ሆቴል ብንይዝ ግን ደስ ይለናል። ምን ማለት ነው? እኛ እያለን እንዴት ነው ሆቴል የምትይዙት? አረ በጣም ሼም ነው። እኔ አረ እኛ ለዛ አይደለም የመጣ ነው ወላሂ። እና ምን ማለት ነው? ችግር የለም። ምን የድሬ ልጆች ነን እኮ እኛ። ምን ሆናችኋል እንዴ? እንደዚህ ፈታ በሉ እንዴ! ፈታ በይ ቆንጂት፣ ፈታ በሉ እንጂ። እሺ ፈታ እያላችሁ ድሬ ነው ያላችሁት እዚህ እንዴ? እዚህ መጨናነቅ ምናምን የለም። ወሪያ ሰምታላ አለን እና ድሬን በጣም ታምሮ እያልኳቸው ነበር ለቤተሰቦች። አረ ድሬ ፍቅር ሀገር ነች እኮ እንዴ! እንት ትቀልዳለህ እንዴ? በጣም ደስ ይላል። ሙቢን በጣም ደጋግሞ እየደወለ ነበረ። አቦዬ ሄድን እንጂ ምን ሆናችኋል እንዴ? እሷም እንግዲህ ሽቲም ትቀይራለች። እንደዚህ ምንድነው? አይ ያው መንገድ ላይ ስለሆነ ነው። ሙቢም ደጋግሞ እየደወለ ነው። ሄሎ፣ ለምንድን ነው ስልክ ማታነሳው? በቃ ቤቲ ደህና ነች። ሙቢ አታስብ፣ አትጨነቅ። ምን ማለት ነው አሚር? በቃ እሷ የምትፈልግበት ቦታ ወስጃታለሁ። ጤነኛ የምትሆንበት ቦታ ጤነኛ ነች። ያላችሁበትን ንገረኝ። ድሬዳዋ። አንቺ ምን ሆነሽ ነው? አይ ምንም ደህና ነች። አሁን ደህና ነች። አሁን አሚር ያለበት ድረስ ነው የምመጣው። በቃ ልጅቷ ጤነኛ ነች። አይነ ስርህን ነው ማጠፋሽ። ምን ማለት ነው ደግሞ እሱ? አይ አሚር እንዴት ትቀልዳለህ? ምን አይነት ድድብና እኮ ነው ያማል። በቃ ምንም የሚያሳስብህ ነገር የለም። ልጅቷ ጤነኛ ሆናለች። ይኸው ምንም እንደምታየው አይደለም። ለምን ምን እያደረክ ነው አሚር? እንዴ ከምን ይወስ ድሬዳዋ ሄዳችሁ ሲጀመር አሁን ነው መመጣለን አሚር? እንዴ ምን የምትመጣ ምን የምታደርገው ነገር የለም። ይኸው ሰውም ተቀብሎናል አይደል እንዴ? አዎ እኔ ተቀብያቸዋለሁ። እንዴ ምን ቀለበቱን አድርግላት ስለ አልፈልግም ብለህ ፍቅረኛ አለኝ ብለህ አሁን ምን አግኝተህ ነው እንደዛ የምታደርገው ነው? እቺ ልጅ ደግሞ ታማ ሆስፒታል ተኝታ እኛ የት ልናሳክማት የት ታውቃለህ? ሲጀመር እመጣልሃለሁ እኔ አሁን ነው የምመጣልህ። እባክህ ማንም አይፈራ። ማንን ነው የምታስፈራራው? ማንን ነው የምታስፈራራው? ቆይ እሱን አሳይሃለሁ። አንተ እንዴ ሙባሪክ በጣም ሙባሪክ ለምን ነው የማትረጋጋው? እኔ ልጅቷ ጤነኛ እንድትሆን ነው የፈለጉት። እሷ ነች እኮ ከሀገር አስወጣኝ ያልኩት። ያስወጣኝ አለችኝ እኮ። ምን ልታደርግ ነገር ነው ያደረገው? እዚህ ጋር ስንት ሰው እኛ ጋር እያለ ስንት ሰው ማየውን ነገር ታደርጋለህ። የጻድቅ ስራ ለምትሰራል ሚጊ በቃ እሷ ነች እኮ ከሀገር አስወጣኝ አለችው። በቃ ካለሁበት አስወጣኝ አለችኝ። ወደ ድሬዳዋ ይዣት መጣሁ። አሁን ያለነው ድሬዳዋ ነው። ድሬዳዋ ድረስ ትሄዳለህ? ድሬዳዋ ድረስ ትሄዳለህ? በቃ ታዲያ ልጅቷ ጤነኛ እንድትሆን ከሆነ የትም ብዣት ብሄድስ? ለምንድን ነው የምነግርህ? እዚህ በቃ
ንገረኛውን ለምንድን ነው የምነግርህ? በቃ ልጅቷ ጤነኛ ምን አንተ እንድትታመም ፈልገህ ነው? ምንም ሆነች ንገረኛውን። የት ነው ያላችሁት? እሺ ለምንድን ነው የማትነግረኝ? ልጅቷ እንድትታመም ፈልገህ ነው? እንድትታመም አይደለም፣ ከዚህ በላይ መታመም የለም። አሚር አሁን በቃ ያለ ድሬዳዋ ሲጀምር የፍቅር ሀገር ነው። በቃ የሰላም ደስ ብሏታል ልጅቷ ራሱ እዚህ ስትመጣ መንፈሷ ታድሷል። የት ነው ያላችሁበትን ንገረኝ። ለምንድን ነው የምነግርህ? ሙቢ ምን ያደርግልሃል? ለምን ነው የምነግርህ? የምን መኪና ለና ተነሳው። አሁን ነው የምንመጣልህ። ምን ሆናል ሰውዬ? መንገዱ ጤነኛ አይደለም። አርፈህ ተቀመጥ እዛው። እንዴት ታደርጋለህ እንዴ? መታ ልጅቷን ከምታሳምማት በቃ ልጅቷ ጤነኛ ስትሆን እኔ ራሴ ይዣት እመጣለሁ። አንተ ራስህ ጤነኛ አይደለም። ቢሆን ነፍስ እመጣልሃለሁ። አሚር እንዴ ማን ይፈራል? ማን ብትመጣ ማን ይፈራል? በቃ ልጅቷ ጤነኛ እንድትሆን ከፈለጋችሁ እዚህ ድረስ አትምጡ። መንገዱ ጥሩ አይደለም። በቃ እኛ የመጣንበት መንገድ ጥሩ አይደለም። እኔና እሷ ሳንጨርስ እሷ አጠገብ ድርሽ እንድትል አልፈልግም። ምንድነው መጨረስ? ምንድነው የምትጨርሱት? እኮ አንዴ ድል ሰጥቼ አልፈልግም ብለሃል አይደል? አሁንም ቢሆን እኔና እሷ ሳንጨርስ ገባህ? አንተ ልጅቷን ትፈልጋታለህ ነው? ምንም ቆይ እኔ እመጣልሃለሁ ነው እኮ ልጅቷን ትፈልጋታለህ ነው? ቻው ልጅቷን ትፈልጋታለህ ወይ ነው? ቻው አሚር፣ እኔ አሁን ነው የምመጣልህ። እና ቤቲ የምትፈልጋት ከሆነ እኮ ማንም ከአንተ የወሰደብህ የለም። በቃ ልጅቷ